ከዕለታት አንድ ቀን ኢየሱስና ደቀ መዛሙርቱ የገሊላን ባህር እያቋረጡ ነበር። ባህሩን እያቋረጡ ያለ ኃይለኛ አውሎ ንፋስ ይነሳል። ንፋሱ በኃይል ይነፍሳል። የባህሩ ማዕበልም በኃይለኛው ጀልባውን ይወዘውዘው ጀመር። ደቀ መዛሙርቱም ማዕበሉ በጣም ኃያል ስለነበር መፍራት ጀመሩ። ፒተርና ጆን ከሌሎች ደቀ መዛሙርት ጋር በመተባበር በጀልባው ላይ የገባውን ውሃ ለማውጣት ይጥራሉ። ቢሆንም ግን የማዕበሉ ኃይል የከፋ ስለነበር ፍርሃት ይውጣቸዋል። ይሄ ሁሉ ሲፈጠር ኢየሱስ በጀልባው ላይ በሰላም ተኝቶ ነበር። ደቀ መዛሙርቱም ወደሱ ጠጋ ብለው መምህር ብንሰምጥም ግድ አይሰጥህምን? በማለት ይጠይቁታል። ኢየሱስም ዓይኑን ገልጦ ደቀ መዛሙርቱ